ሰላም መለ ጨረቃ ቤተሰቦች እንደምን አላችሁ ነው ያለውላችሁ። አሁንም እንግዲህ በድጋሚ አይሚና ብሩኬ ላይ ቪዲዮ ላይ ጻፉትን ኮሜንት አነብላችኋለሁ ማለት ነው። እዚህ ጋር ብዙ ላይክ ያገኙትን ኮሜንቶች ነው እዚህ ጋር ማነብላችሁ። ይሄንን ማድረገው አይሚና ብሩኬ ቪዲዮ ላይ በአንድ ሰዓት ውስጥ 4000 ምናምን ኮሜንት አለና ያን ቪዲዮ ኮሜንት ገብተው ማየት ስለማይችሉ እኔ ጋር ግን የኔን ቪዲዮ ስለሚያዩት 50 ኮሜንቶችን ብዙ ላይክ ያገኙትን እዚህ ጋር ያዩታል ማለት ነው። ስለዚህ ቤቱን ሲጀምሩት ምን አድርጉ? ሰበሰካ አድርጉ። ፈጣሪ አለ ይቅርታ አድርጉልኝ። የእውቀት ማነስ አንጎል ችግር አለባት። ሰብስክራይብ አድርጎ ለማለት እኮ ነው። ላይክም አድርጉ። ላይክ አዎ ጎበዞች። እንግዲህ የእናንተን ኮሜንት እዚህ ጋር ስለማውጣ ቤቱን ሰብስክራይብ፣ ላይክ፣ ሼር ኮፒ እያደረጋችሁ አይሚና ብሩክ ጋር ይደርስና አይሚና ብሩክ ደግሞ የእናንተን ኮሜንቶች እንዲያዩ አድርጎ ባካችሁ። ቤቱን በተለይ ሰብስክራይብ አዲስ አካውንት ስለሆነ ሰብስክራይብ በማድረግ አሳድጉ ስላችኋለሁ። እስቲ ዛሬ ምን ተጻፈ? በዛው ዛሬ ቪዲዮ በጣም ደስ ይላል። በጣም የፍቅር ቪዲዮ ነው የመጡልን። እንግዲህ ጠለፋው ተመችቶናል የምትሉ ሁላችንም ተመችቶናል። በቃ ይሄ ጠለፋ በጣም ደስ የሚል ጠለፋ ነው የተካሄደው። እኔም ሆነ የጨረቃ ቤተሰቦችም ተስማምተንበታል ማለት ነው። ምክንያቱም ይሄ ኮሜንት ከ600 በላይ ላይ አግኝቷል። ይሄ ማለት ሁላችንም በጠለፋው ተስማምተናል ማለት ነው። ልክ ነው የጨረቃ ቤተሰቦች። ቀጣዩ ኮሜንት ነው ምንያል? አይሚና ብሩኬ ከልብ የሚወድ ብቻ ሁላችንም የምንወዳቸው በሙሉ ልባችን በሙሉ አንጀታችን በሙሉ ፍቅራችን የምንወዳቸው አይሚና ብሩኬን እንግዲህ ሁላችንም በጉጉት የምንጠብቃቸው አንድ ቀን ሲቀሩ ምን ያክል እንደሚደበረን እንግዲህ ታውቁታላችሁ አይደል ቤተሰቦቼ? ጠለፋው ተመችቶኛል የምትሉ በቃ ይሄ ጠለፋ ተመችቶናል ቤተሰቦቼ። ባይዘወይ ብሩኬ የወሰነው ውሳኔ ሁላችንም ደስተኛ ያደርጋል። ለምን ብትሉ አሁን ላይ አይሚ ምንም ማየት ነገር አታይም። በቃ ምንም ነገር አታይም፣ ምንም ነገር አሰማም። ስለዚህ አይሚና ብሩኬ በሚገርም ፍቅር ነው ከዛ ቤት የሚወጡት። እኔ እንደውም በዛ ቤት ባይወጡ ብዬ ነው የማስበው። እናንተ ምን ታስባላችሁ ቤተሰቦቼ? አሰባችሁን ኮሜንት ላይ ጻፉልኝ። ሰዓት ይከበር ጨረቃዎች፣ ያው ሰዓት ይከበር። እውነት ነው። ይሄ ትልቅ ኮሜንት ነው ቤተሰቦቼ። ሰዓት ይከበርልን ባካችሁ። ወጥ ሰዓት አልኩልን። አሁን ጾም ካለቀ በኋላ የሙስሊሞች ጾም ካለቀ በኋላ ወይ በድሮ ሰዓታችሁ 10 ሰዓት ላይ ልኑልን ወይ ደግሞ አንድ ሰዓት ላይ ብቻ ወጥ ሰዓት ቢሆን በጣም ደስ ይላል። ምክንያቱም እናንተን በጉጉት የሚጠብቁ ብዙ ወንድም እና እህቶች አሉ ማለት ነው። ልክ ነው የጨረቃ ቤተሰቦች። ይሄ በጣም ምርጥ ኮሜንት ነው። ባይዘወይ እናንተ ኮሜንት አይሚና ብሩክ አሁን እዚህ ጋር ሲያዩት እኔ ቪዲዮ ላይ ብዙ ነገር ያስተካከሉ ብዬ አስባለሁ። ያውላ ኮሜንት ላይ ገብተው ከሚያዩ እዚህ ጋር ግን በቀላሉ ያሉ ማለት ነው። ስለዚህ ቤቱን ሰብስክራይብ በማድረግና ቪዲዮ ላይክ ማድረግ አትርሱ። ጠለፋው ያበደ ነው ይድበት። ጠለፋውን ፍቅር ያለው ጠባብ ቤት ነው። በቃ አዎ፣ ቅድም በዋናው አካውንቴ ቪዲዮ ላይ ብያለሁ። ፍቅር ያለው ጠባብ ቤት ውስጥ ነው። ስለዚህ አሁን አይሚና ብሩኬ የሞቀ ፍቅር ውስጥ ነው። ስለዚህ ማንንም አይሰሙም። በቃ በተለይ ደግሞ አይሚ ምንም አሰማ ምንም አታይም። በቃ አስቡት፣ ስተነሳ መታየው ብሩኬን ነው፣ ስተኛ መታየው ብሩኬን ነው። በቃ ምንም ደስ የሚል ነገር ነው ያለው ማለት ነው። ስለዚህ ይሄ ኮሜንትም በጣም ምርጥ ኮሜንት ነው። ባይዛው የሁላችሁን ኮሜንት በጣም ምርጥ ነው። ሁሉንም እዚህ ጋር ካመጣው ሰዓት ስለማይበቃ ነው እንጂ 50 ኮሜንቶች ብዙ ላይክ ያገኘው እዚህ ጋር ማመጣው የሁላችሁን ኮሜንት አሪፍ ነው። ይሄን ኮሜንት በጻፋችሁበት እጆቻችሁ ብር ወርቅ የነከቹት ሁሉ ይባረክ። ቤተሰቦቼ እወዳችኋለሁ፣ አክብራችኋለሁ። አሁን ደግሞ ለ10 ሰከንድ እስቲ ምርቃት እንስማ። በዝልል ብሉ አለበትር ተሰማርታችሁ ሀገራችሁ ጋር የምትገቡ ወርቅ ጣቃው በራሱ እንደ መስከረም አላጋ እንደሚያርፈው ሳትለፉ የቅምጥ እንጀራ ቁጭ ብላችሁ የምትበሉ የልጅ ከንፈር የሰብዩ አፋችሁ የልጅ ክንድ እጃችሁ የማይወርድ የልጅ እንቅፋት አሜን። እንግዲህ ይሄን ምርቃት ለመቀበል ሁላችሁ ቤቱን ላይክ ማድረግና ኮሜንት ላይ አሜን ማለት በመጻፍ ምርቃቱን ማግኘት ትችላላችሁ ያስባሉ ቤተሰቦቼ። ለሁላችሁም ይበቃል። አትሻሙ በሉ እንግዲህ ኮሜንት ላይ አሜን በሉ። ይሄ ቀጣዩ ደግሞ አይሚና ብሩ መቼም አይለያዩ የምትሉ መቼም አይለያዩ መቼም ከዚህ በኋላ በተለይ መቼም በቃ ብሩኬ በጣም ተለውጧል። በጣም ብልሃተኛ ሆኗል። ማድረግ ያለበትን ነገር በብልሃት እያደረገ ነው እያስባለሁ። አሁን ትልቅ ብልሃት ነው። ቤት ተከራይቶ ጠባብ ቤት ውስጥ ፍቅራቸው እንዲጨምር ማድረግ ማለት በጣም የብልሃተኛ ሀሳብ ነው። ብሩኬ በጣም ተመችቶኛል ሀሳቡ። እናንተ ምን ታስባላችሁ ቤተሰቦቼ? እሳይ እለለል ጨረቃዎች መጡ። ገባ በሉ ገባ እያላችሁ እስቲ እኔ ቪዲዮ ላይም ገባ እያላችሁ ቤቱን ላይክ ሼር ኮፒ ሰብስክራይብ እያደረጋችሁ አይሚና ብሩክ እንዲደርስ አድርጉ ቤተሰቦቼ። ባይዘወይ እኔ የምሰራው ስራ ትልቅ ስራ ነው ብዬ አስባለሁ። አይሚና ብሩክ እናንተን ኮሜንት እንዲያዩ ብዙ ነገር እያደረኩ ነው። ስለዚህ ደገፍ አድርጉኛ። ቅምጥሌ ቡቡ ወደፊት በፍቅር ያኑራችሁ የኔ ጨረቃዎች። በሚገባ ባይዘወይ ከዚህ በኋላ አይሚ ራሱ በቃ ከብሩኬ በጣም መለየት አትፈልግም። ምክንያቱም በጣም አሁን ይላመዳሉ ከድሮ ይበልጥ። ያን ቤት ደግሞ አዲስ ቤት ቀይረው ቢገቡ ብዬ አስባለሁ። በዚህ ጉዳይ ምን ትላላችሁ ቤተሰቦች? ምክንያቱም እዛ ቤት ውስጥ ብዙ የማየው ነገር ተፈጥሯል። አዲስ ቤት ከዚህ ጠባብ ቤት ባይወጡ ደስ ይለኛል። ከዚህ ጠባብ ቤት ግን መቼም በዚህ ጠባብ ቤት ሁሌ የማይቀጥሉም። ስለዚህ ከዚህ ቤት ግን ሲወጡ ግን አዲስ ቤት ተከራይቶ ብሩኬ እዛ ቤት ቢያስገባቱ ብዬ አስባለሁ። እናንተ በዚህ ጉዳይ ምን ትላላችሁ ቤተሰቦቼ? መቼም ማይለያይ የምትሉ በላይክ አዎ መቼም ማይለያይ የምትሉ ይሄንን ቪዲዮ ላይክ በማድረግ
መጣችሁ ተመስገን። እኔ እኮ አንዳንዴ እኮ ይገርመኛል እናንተ ኮሜንት ሳይ ቤተሰቦቼ፣ ምክንያቱም ምን ያክል ሀይሚና ብሩኬን በጉጉት እንደምትጠብቋቸው በቃ ሳይ አስቡት። ሀይሚና ብሩኬ ደግሞ ስ ይህን ፍቅር ይሁ። ስለዚህ ሰዓት ይከበርልን። አይምዬ 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 የኔ ጀግና፣ ብሩኬ 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 የኔ ጀግና። እኔ ደግሞ አማቼ ጠለፋውን ተመችቶኛል። ሂድበት ፍቅር በእግሩ እየሄደ እንዴት ነው ፍቅር ማለት? አዎ በቃ አማቼ ብሩኬ እንግዲህ ያረከውን ነገር ጠለፋ ሁሉም ሰው ተመችቶታል ማለት ነው። ስለዚህ ጠለፋውን ቀጥልበት፣ እዛው አቆያት እየተባልክ ነው። ጠለፋው ተመችቶኛል የምትሉ በላይ አዎ ጠለፋው ተመችቶኛል። እኔ በተለይ እናንተ አልተመቻችሁም? ከተመቻችሁ ደግሞ የኔ ቪዲዮ ላይክ አድርጓ። ጉበዝ ብሩክ አሁን አወክበት። አይምዬም በፍቅር ያዛት፣ እሷም እንደምትወደ እንደምታፈቅረ አይኗ ያስታውቃል። አፈቅርሻለሁ በላት፣ ደስ ብሎኛል ልጆቼ ውድድድድ። አዎ ባይዘወይ አይሚ አይነዋ ያስታውቃል። አምሮባታል፣ ቀልታለች፣ ወፍራለች፣ ያስታውቃል እኮ። ግን አንተ ደግሞ በቃላት እወድሻለሁ አፈቅርሻለሁ ባይዘወይ ሲልሽ ትንሽ ነገር ነው ይበቃል። ስለዚህ እወድሻለሁ አፈቅርሻለሁ እያልካት በፍቅር ያዛት። አሁን አይሚን እያስክበት ያለው መንገድ በጣም ግሩም ነው፣ በጣም የሚገርም ነው አይደል ቤተሰቦቼ? ጠለፋውን በጣም ተመችቶኛል። ብሩኬ ማንም እንዳትሰማ ሂድበት፣ ማንንም እንዳትሰማ፣ ወላ ኤፍሬም ወላ ማንም ይምጣ፣ ካሰብክበት ዓላማ ማንም ሰው ሊያሰናክል አይችልም እያለች ነው እዚህ ጋር አንድ እህቴ። በጣም ጥሩ ኮሜንት ነው። በጠራራ ፀሐይ ጠለፋ ተጀመረ። ፍቅር ጠለፋ ተመኝቼ የምትሉት ፍቅር ጠለፋ ተመቼ የምትሉት አዎ ባይዘወይ ብሩኬ ጠለፋ ዘመናዊ ጠለፋ ነው ሰዎች። እውነት የትም ታይቶ የማይታወቅ ጠለፋ ነው የጠለፈው። የሚገርም ጠለፋ ነው። ዋሪ አካኮ ቆፍጣን ላኳዳ ኦሮምኛ አልችልም፣ ግን ይህ የሚገርም ኮሜንት ነው እያስባለሁ። ኦሮምኛ የምችሉ ሰዎች ደግሞ እችን ኮሜንት ላይ ተርጉሙልኝ ቤተሰቦች። እውነት ወይ አስለምዱኝ እንዴ! እሳይ እግዚአብሔር ይመስገን ነው፣ ቃል የለኝም። ጠለፋው ተመችቶናል። ብሩኬ አይሚና እግዚአብሔር ከክፉ ይጠብቃችሁ ምትሉ አሚን 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 አሚን። አይሚና ብሩኬን ከክፉ ይጠብቅልን ቤተሰቦቼ። እውነቴን ነው። በቃ ይሄ ጠለፋ ሁሉም ሰው የተመቸው ሁሉ ጨረቃዊ ሰዎች ይሄ ጠለፋ ተመችቶናል አይደል ቤተሰቦቼ? ይሄም ኦሮምኛ ነው እንግዲህ አልችልም፣ ይቅርታ እንግዲህ በጣም ይቅርታ ቤተሰቦቼ። ኦሮምኛውን ስለማላነብ እንግዲህ ስለማልችል ነው፣ ተረዱኝ፣ ይቅርታ እንግዲህ ቤተሰቦቼ። የኔ እናት ግን ጠለፋው ደስ ይላል፣ ያበደ ነው። አዎ አይሚያውን ቀልታ ወፍራ አምሮባት ከምንም ነገር ስለማሰማ አሪፍ ሆና ትወጣለች ከዚህ ቤት ብዬ አስባለሁ። 300K እናስገባ። አዎ እውነታችሁ ነው። አይሚን ሰብስክራይብ ያደረግን ቤተሰቦቼ 300,000 ሰብስክራይበር እናስገባት፣ ከዛ በላይ እናስገባት ቤተሰቦቼ። ከዛ ያን ሴሌብሬት ሲያደርጉ ምን ያክል ፍቅር እንደሚኖራቸው ምን ያክል ፍቅራቸው እንደሚደረጅ እናያለን። ስለዚህ የአይሚና የብሩኬን ቪዲዮ ስናገኝ ሼር ኮፒሊንግ እያደረግን ሰብስክራይብ እያደረግን ለአዲስ ሰዎች እንዲደርስ እናደርግ እያለች ነው እህቴ። በጣም ጥሩ ሀሳብ ነው። ናፍቆቴ የኔ ነብስ ነገር ማን ነው እንደኔ የናፈቀችው? እውነቴን ነው አይሚ በጣም ናፍቃ የነበር እኔ ራሱ እውነቴን ነው። ሁላችሁ ናፍቃችሁ ነበር። ስለዚህ ዛሬ አይታችኋታል። እንግዲህ አምሮባታል፣ ደህና ነች። ስለዚህ በጣም ደስ ብሏል ማለት ነው። ይመቻችሁ፣ የፈለጋችሁን ስሩ፣ ብቻ እንዳጣሉ አለሞች። አዎ ባይዘወይ አይሚና ብሩኬ ፍቅሩ ናቸው እንጂ ኑን እንጂ በጸብ ቪዲዮ ስመጡ ማንም ቤተሰብ ደስ አይለውም። ስለዚህ እንዳትጣሉብን። አይሚነት ተናፍቀሻል ነበር ቡራዬ። አዎ አይሚያችን ስለጠፋች ናፍቃን ነበር። ከዚህ በኋላ ግን እንድጠፊ አንፈልግም። ቀን በቀን እንድትመጡልን እንፈልጋለን። ሰዓት ይከበርልን። ጠለፋውን እንደኔ የተመቸው ብቻ እኔም ተመችቶኛል። እስቲ እናንተም ደግሞ የጠለፋ ከተመቻችሁ ቤቱን ሰብስክራይብ፣ ላይክ፣ ሼር ኮፒሊንግ ያደርጋችሁ አይሚና ብሩ ጋር እንዲደርስ አድርጉልኝ ቤተሰቦቼ። የኛ ጨረቃዎች እንኳን በሰላም መጣችሁ። አይሚና ቡቡዬ ፈጣሪ አይለያችሁ። አሜን ቡቡዬ፣ አሜን 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 አሜን። መቼም አይለያቸው፣ ምንም ነገር መሃላቸው አይግባ። ቢገባም ደግሞ እነሱን የሚያስወጡበት አይል ፈጣሪ ይስጣቸው። አሜን በሉ ኮሜንተር ቤተሰቦቼ። አይሚ 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 እህቶቼ የት ናችሁ? መጣችሁ የኔ ጀግና ሴት አይሚ። እውነቴን ነው። በዛው አይሚ ይሄን ቪዲዮ ስታዩ ይሄን ኮሜንት ስታዩ ምን ይሰማሻል? ብዙ የሚወዱ አንቺን እህትና ወንድሞች አሉ። ስለዚህ በጣም እድለኛ ነሽ ማለት ነው አይደል ቤተሰቦቼ? በአሁኑ ሰዓት በሰው መወደድ ትልቅነት ነው አይደል እንደ ጨረቃ ቤተሰቦች? በስተመከራ መጣችሁ፣ በስተመጨረሻ መጣችሁ። እውነቴን ነው። አዎ ሰዓት ይከበረል። እኔ እንግዲህ ምን ያክል እኔ ራሱ ቀራችሁ ብዬ አስቤ ነበር፣ ግን ያው ባለቀ ሰዓት መጣችሁ። ስለዚህ ብንተኛ ኖሮስ? ስለዚህ እባካችሁን ሰዓት ይከበረልን። መጣሽልኝ፣ ደረሽልኝ፣ ሳልሞትብሽ የድካሚ ማስረሻ አለሞቼ እኔ ፍቅሮች። ባይዘወይ አብዛኛው አይሚና ብሩኬን እኔንም የምትመለከቱ የማዳም ቀሞች ናቸው፣ ከሀገር ውጭ ያላቸው ናቸው። ስለዚህ ከስራ ደክሟችሁ እነሱ ማየትና በእነሱ መዝናናት ትፈልጋላችሁ። ስለዚህ አይሚና ብሩኬ ይህን ቪዲዮ ስታዩ፣ ይህን ኮሜንት ስታዩ እባካችሁ ከዚህ በኋላ በፍቅር ቪዲዮና ሰዓት አክብራችሁ እንድመጡ በጣም እንፈልጋለን ማለት ነው። አለ እንደ ቤተሰቦቼ አለሜ መጨረቃ የንግስቴ የቡርዳ ቅምጥል ስላየሁሽ በጣም ደስ ብሎኛል። ጠለፋው ተመችቶኛል፣ እኔም ተመችቶኛል፣ እናንተም ተመችቶኛል። በጣም ደስ ይላል። እንግዲህ አይሚ መጣችሁ ጨረቃዎቼ።
እንግዲህ ዛሬ ቀራችሁ ብለን ሁላችንም አስበን ነበር ማለት ነው በዚህ አይነት ቤተሰቦች። ስለዚህ ሰዓት ይከበር። በድጋሚ ብሩኬ ቀብራራው የፍቅር በወሬ ሳይሆን በተግባር የሚያሳይ እውነተኛ አፍቃሪ የእናቱ ልጅ ጀግና ይመች። አቡ ይሄ የወሎ እንትን ነው፣ የወሎ ምርቃ ነው። እውነቴን ነው። እቺ ልጅ ወሎዬ ነች ማለት ነው። በቃ ምርቃቷ የሌለ ነው። በቃ አከታተለች ቃላቶቹን እኮ። እውነቴን ነው። ቃላቶች እነዚህ ሲገጣጠሙ በጣም ደስ ይላል። ቡቡዬ ከልቡ ሰው ለፍቅር መስዋዕት ዋጋ የሚከፍል ምርጥ ሰው የእኛ ጀግና የዩቲዩብ የቲክቶክ ድምቀት። አዎ የሁሉም ድምቀት ናችሁ ቤተሰቦች። ሀይሚና ብሩኬ የእኛ ድምቀት ናችሁ። በእውነቴን ነው። እውነት ለዩቲዩብ በተለይ በስማ ቀመጠሌ ቡቡ ወደፊት በፍቅራችሁ ይኑራችሁ የኔ ጨረቃዎች። እንደው እናንተ ኮሜንት እንኳን እንዲሳነብ እኮ እኔ እውነቴን ነው አንጀቴ እኮ ነው የሚበለው ቤተሰቦቼ። በቃ ሄዱበት ጨረቃዎቼ። በመሀላችሁ ሰው አታስገቡ፣ የኛ ሁለታችሁ ብቻ ነው ማየት የምንፈልገው እምትሉ ዋው፣ ከዚህ በኋላ ማየት የምንፈልገው ሀይሚና ብሩኬን ብቻ ነው። ስለዚህ ሂዱበት በቃ። ከዚህ በኋላ ማንንም መሀላችሁ አታስገቡ፣ ፍቅራችሁን ቀጥሉልን እያላችሁ ነው እንግዲህ 300 ኬ እናስገባት ድራማው ላይ ስለምገቡ ተጀራ አይከበረም ብቻ ትግባልኝ 300 ኬ ትግባልኝ ቤተሰቦች። ሀይሚ 300 ኬ አይደለም ከዛ በላይ ይገባታል። ሰብስክራይብ አድርጓት ቤተሰቦች። በነካችሁ እጃችሁ ደግሞ እኔ ጠቅ አድርጓት። ምንም አትጎዱም ቤተሰቦቼ። የሀይሚዬ ቀብራራ ጠለፋው ተመችቶናል። ቅመሜ ስላየዎች ደስ ብሎኛል። እኔም ደስ ብሎኛል፣ በጣም ደስ ብሎናል። ስለዚህ ይሄ ነገር ይቀጥል ብሩኬ። ከዚህ በኋላም ጥሩ ብላት እየተጠቀምክ ሀይሚና አንተን የሚያቀራርብ ነገር እንድታረግ እንፈልጋለን ማለት ነው። ሀይሚ እንኳን ተጠለፍሽ። አዎ እንኳን ተጠለፍሽ። እኔ የማውቀው እንኳን ማርያም ማረጅ ምናምን እንኳን ደስ አለሽ ነው። እንኳን ተጠለፍሽ የሚል ይሄ ጠለፋ የተመችን ለምንድን ነው? ሀይሚና ብሩኬን ስላቀራረበልን አይደል ቤተሰቦቼ። ሰዓት ይከበር። ረመዳን ጨርሰናል። እንደ ድሮ ቶሎ ይምጡልን። አሁን ረመዳን የሚያልቀው ነገ ነው። አርብ በዓል ነው አይደለ? ስለዚህ ከዚህ በኋላ በድሮ ሰዓት እንዲመጡ እንፈልጋለን እያላችሁ ኮሜንት ሊጻፉላቸው። ሙስሊም እህት ወንድሞች ኢድ ሙባረክ ለሁላችሁም። ነገ እላችኋለሁ። ነገ በነገው ቪዲዮ እኔም ማለት አይቀርም ቤተሰቦቼ። ምክንያቱም አርብ ስለሆነ በዓሉ። ጠለፋው ተመችቶናል። ቡቡ ቀለበት ቤት ተመችቶናል። በፍቅሩ ነው። አዎ ይሄ ትንሽ ቤት ሁላችንም የተመቸን ቤተሰቦቼ። አሚ በቤቷ ቡና አፍልታ ቪዲዮ ትስራ የምትሉ በሚገባ ግን በአዲሱ ቤት በዚህኛው ቤት እንጂ በድሮ ቤት አይደለም፣ በአዲሱ ቤት። ምክንያቱም እዛ ብዙ ጠላት እየመጣ እዛ አካባቢ ብዙ ጠላት እያንጀበበ ስለሚገኝ እዛ ቤት ሚል የለባቸውም ብዬ አስባለሁ። ልክ ነው የጨረቃ ቤተሰቦች። ቀጣዩ ኮሜንት ጠለፋው ተመችቶኛል፣ እኔም ተመችቶኛል፣ እናንተ ተመችቶታል። ይሄ ጠለፋ በጣም ደስ ያለ ማለት ነው። በቃ አበባ የጭንቀቴ መርሻ መጣሽልኝ ጨረቃዎች። ባይዘዌ ሁላችሁም ሀይሚና ብሩኬን ስታዩ በቃ ያለባችሁን ጭንቀት እንደምትረሱ በዚህ ኮሜንት ይታያል። ስለዚህ ሀይሚና ብሩኬን ቪዲዮ ስታዩ ባካችሁን ሰዓት አክብራችሁ ኑልን ማለት ነው። ጠለፋው ተመችቶናል። ቡቡዬ ሀይሚ መከታ ጀግናው ተብላል። እንግዲህ ጀግናው ብሩኬ ጀግናው እየተባልክ ነው። እንግዲህ ታረቃችሁ ጨረቃዎች። በቃ እንዲኮ ነው የሚያምርባችሁ። እንኳን ደስ አላችሁ። እውነቴን ነው። ሀይሚና ብሩኬ እንደዚህ የሚያምርባቸው እውነታችሁን ነው። ጠለፋው ተመችቶናል የምትሉ በላይክ የኔ ማሮች ጠለፋው ደስ ብሎናል ሁላችንም ማለት ነው። ከእናቱ ውጭ ሌላ ሰው ማየት አንፈልግም የምትሉ ከእናንተ ውጭ ባይዛወይ ከዚህ በኋላ ከሀይሚና ከብሩኬ ውጭ እናንተ ቪዲዮ ላይ ማንን ማየት አንፈልግም። ስለዚህ ይህን ቪዲዮ በደንብ ይውልን ሀይሚና ብሩኬ ሁሌም ትችላለህ። ለሴት ልጅ ያለ ክብር ደስታ ለማንጣት ብዙ ምጥር ከልብ አፍቃሪ ንጹህ ልብ ያለ አላ ምቀኛ ያርቅላችሁ። አሜን። እቺ ወሎዬ ነች መሰለኝ ርቃቱን አከታተዋለች ቤተሰቦቼ። እንግዲህ ዛሬ ቪዲዮ ኮሜንት ላይ ያነበብነው ኮሜንቶች በጣም ደስ ይላሉ ማለት ነው። ስለዚህ ሀይሚና ብሩኬ በፍቅር ሲመጡልን የምናየውን ኮሜንቶች በጣም ደስ የሚሉ ነው። ስለዚህ ይህን ቪዲዮ ከተመቻችሁ ቪዲዮን ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ሀይሚና ብሩኬ ጋር አድርሱላቸው። ለቤቱ አዲስ ሆናችሁ ቪዲዮ ሰብስክራይብ፣ ሼር፣ ኮፒ ሊንክ እያደረጋችሁ ትልቅ ቦታ አድርሱኝ። ይሄ ሁለተኛው አካውንቴ ነው። አመሰግናለሁ። መልካም ምሽት ይሁንላችሁ ቤተሰቦቼ።